ካላችሁ በዚህ ዓለም ላይ ሁለት አይነት ሰዎች አሉ። አድናቂዎች አሉ፣ አድራቂዎች ደግሞ ሰዎች አሉና እና ጌታ ይባርካችሁ። እዚህ ጉባኤ ማዕከል የኔም ተማሪዎች አሉ። ልቅ አልጋ ነው፣ 8 ትራስ አለው። ምን ያደርጋል 8 ትራስ? እኔ አንድ ነኝ አልኩና ግን ስፈልግ በቃ አንዱን በግርጌ አንዱን በራስጌ እንደፈለኩ አድርጌ በጣም ይዛችሁኛል ማለት ነው። ስለዚህ ታንኪዩ እግዚአብሔር ያክብርልኝ። አሁን ደግሞ በዚህ ምሽት በጣም ቆንጆ ጊዜ ይኖረናል። በጣም ልዩ አይነት ትምህርት አዘጋጅቻለሁ። መጨረሻ ላይ የእናንተ ደግሞ የጥያቄና መልስ ጊዜ ደግሞ ቢኖር የምትጠይቁት ካለ ደግሞ እድል እሰጣለሁ ማለት ነው። ጧት ጠይቄ ነበር ያገባችሁ ባለትዳሮች ያላገባችሁ ብዬ። አሁን እዚህ ብዙ ሰው ያላገቡ ወጣቶች እንደሆኑ አስባለሁኝ። እስቲ ለማንኛውም ምን ያህል ባለትዳር እንዳለ ማወቅ ስለምፈልግ አንዳንዴ እንዳረሳቸው ለነሱም ቲፕ አልፎ ጣል ለማድረግ ልወቅ። እስቲ ያገባችሁ ባለትዳሮች እጆቻችሁን አውጡ። ባልና ሚስቶች እህቴ ሩትና አሳቀኝ እንኳን ደህና መጣችሁ። እስቲ ቁሙና ጨብጭቡላቸው። ቲሞር ከባል ቲሞር እንግዲህ ከዛ ቦታ ማለት ነው። ታንኪዩ ስለመጣችሁ በጣም ደስ ብሎኛል። የኦንላይን ትምህርት እሰጣለሁ በየሳምንቱ የ6 ወር ኮርስ እሰጣለሁና ከዛ ተማሪዎች አንዱ ናቸው እነሱ እና ቤታቸው ሆነው በzoom.us በሚባል ቴክኖሎጂ ነው የሚማሩት እና ወደፊት መማር ትችላላችሁ። ይሄ ላገቡም ላላገቡም ግራ ለተጋቡም ግራ ለሚያጋቡ ሁሉ የሚሆን ትምህርት ነው። እግዚአብሔር ተመሰገነ ይሁን። ጧት ተናግሬያለሁ። ወደዚህ እንድመጣ የጋበዙኝ የቤተክርስቲያናችሁ ፓስተሮችን ሽማግሌዎችን በጣም አመሰግናለሁኝ። በጣም ደስ የሚል ጊዜ እያሳለፍኩ ነው። ያረፍኩበት ሆቴል ራሱ ይመቻል። ስለዚህ ታንኪዩ እግዚአብሔር ያክብርልኝ። አሁን ደግሞ በዚህ ምሽት በጣም ቆንጆ ጊዜ ይኖረናል። በጣም ልዩ አይነት ትምህርት አዘጋጅቻለሁ። መጨረሻ ላይ የእናንተ ደግሞ የጥያቄና መልስ ጊዜ ደግሞ ቢኖር የምትጠይቁት ካለ ደግሞ እድል እሰጣለሁ ማለት ነው። ጧት ጠይቄ ነበር ያገባችሁ ባለትዳሮች ያላገባችሁ ብዬ። አሁን እዚህ ብዙ ሰው ያላገቡ ወጣቶች እንደሆኑ አስባለሁኝ። እስቲ ለማንኛውም ምን ያህል ባለትዳር እንዳለ ማወቅ ስለምፈልግ አንዳንዴ እንዳረሳቸው ለነሱም ቲፕ አልፎ ጣል ለማድረግ ልወቅ። እስቲ ያገባችሁ ባለትዳሮች እጆቻችሁን አውጡ። ያገባችሁ በርከት ያለ ሰው ነው። በደንብ አውጡ። ያገባችሁ ነው ያልኩት እንጂ የተግባባችሁ አላልኩም። በደንብ አውጡ። እሺ ጌታ ይባርካችሁ። ያላገባችሁ ደግሞ አውጡ እስቲ። ያላገባችሁ ማለት ቤታችሁ ሴት የሌለች ወንድ የሌለ ማለት ነው። ያላገባችሁ አዳዶቹ ከሀገር ቤት ተቀብለው ሴት አስቀምጠው የሚመጡ አሉ ወደዚህና ያላገባችሁ በደንብ አውጡ። ጌታ ይባርካችሁ። እስቲ እጮኛ አለኝ ለቤተክርስቲያንም አሳውቄያለሁኝ በመንገድ ላይ ነኝ ያለሁት። ይሄ ትምህርት በጣም አስፈላጊ ነው ለኔ ፓስተር የምትሉ እጮኛ ያላችሁ ደግሞ አውጡ። ወንዶችም ሴቶችም ልትሆኑ ይችላላችሁ። አውጡ። 1 2 ጌታ ይባርካችሁ። አንዳንዶች አላችሁ ብዬ አስባለሁ ግን ትፈራላችሁ። ታውቃላችሁ በኋላ እናገራለሁ። እጮኛችሁ ወቅ አለበት። በቃ አንተ እኔን ወደኸኛል። ለፓስተሩ እንሂድና ላስተዋውቅህ። ናኒድ ለፓስተሮች አስተዋውቀሃለሁ። ይነክረዋል እነሱ ደህና አድርገውና ለቤተ ክርስቲያን አስተዋውቀሃለሁ። እንደገና ለዚህ ለካውንቲው ደግሞ አስተዋውቀሃለሁ ወስጄ። ምክንያቱም እውነተኛ ፍቅር ካለው ያረግሽውን ለመሆን ነው። ምክንያቱም እውነተኛ ፍቅር ካለው ያረግሽውን ለመሆን ነው የሚፈልገው። ወይም አለበለዚያ አይ እኔ ፈራለሁ አይ እንደዚህ የሚሉ ነገሮችን ቆም ብሎ ማሰብና ማየት ጥሩ ነው። ኤኒዌይ ዛሬ በጣም ትልቅ ትምህርት ተዘጋጅቷል። ግን ጌታ እንዲያስተምረን ሁላችንም አጭር ጸሎት እናደርግና እንጀምራለን ማለት ነው። አብረን እንጸልይ። የተፈራህና የተከበርክ ቅዱስ እግዚአብሔር አምላካችን ሆይ ስለዚህ ጊዜ እናመሰግንሃለን። አንተ ስትናገር እንቆቅልሽ ይፈታል። አንተ ስትናገር ተራራው ይናዳል። አንተ ስትናገር ስርጓጉጡ ጉድጓዱ ጎደሎ ሁሉ ይሞላል። አንተ ስትናገር ሰይጣን ያቆማል። አንተ ተናገረን ጌታ ሆይ። የሰው ቃል አይፈውስም፣ ያንተ ቃል ግን ይፈውሳል፣ ይመልሳል። ቃልህ ለእያንዳንዳችን ይምጣ። የውዴ ቃል ተራራውን ዘሎ ይመጣል ተብሎ እንደተጻፈ ተራራውን ዘሎ ተራራችንን ይናደው። ጨለማውን አልፎ ጨለማችንን ያብራ። ያንተ መልካምነት በመካከላችን ይገለጥ።
በምን አይነት ሁኔታ እንደመጡ ልጆችን የምታውቅ አንተ ነህና ልባቸው ያዘነ፣ የተጎዱ፣ የታመሙ በውስጣቸው እግዚአብሔር ሆይ የተለያየ ነገር ያለባቸው ወገኖች ቢኖሩ በኢየሱስ ስም ነፃ ይሆኑ። አሁን በዚህ ቦታ በነፃነት ቃልህን እንዲሰሙ ሁለንተናቸውን ተቆጣጠር። እኔንም ባሪያህን አግዘኝ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ተመሰገነ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች ኤፌሶን ምዕራፍ 4 ላይ አንድ ክፍል እናነብና ጧት ያነበብነውን ክፍል ከዛ ወደ ትምህርታችን እንሄዳለን። ርዕሱን ነግሬያችሁ ኤፌሶን ምዕራፍ 4 ቁጥር 17 ላይ እንደዚህ ይላል። ኤፌሶን 4:17 እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ መሰክራለሁ። አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ይላል። ይሄ አንዱ ጥቅስ ነው። ርዕሴ ለጤናማ ኑሮ ጤናማ አእምሮ የሚል ነው። እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እንዲያስተምረን የጌታ ልብ ማናውቆት ነው፣ እኛ ግን የክርስቶስ ልብ አለን ይላል። በእንግሊዘኛው we have mind of Christ የሚለው ልብና አእምሮ ኢንተርቼንጀብል ነው ማለት አንዳንድ ቦታ ልብ ይለዋል፣ አንዳንድ ቦታ ደግሞ አእምሮ ይለዋል። በአእምሮአችሁ መታደስ ተለወጡ ይላል። እንደገና ደግሞ በልባችሁ መታደስ ተለወጡ ይላል። እና ርዕሴ ለጤናማ ኑሮ ጤናማ አእምሮ፣ ለጤናማ ህይወት፣ ለጤናማ ሪሌሽንሺፕ ጤናማ አእምሮ በጣም አስፈላጊ እንደሆነ በሱ ዙሪያ ማነሳቸው ነገሮች አሉ። ማለት አንድ 5-4 ነገሮችን አነሳለሁ። ለምሳሌ በሲንግልነት ጊዜ እንዴት ነው መኖር ያለብን? ማለት አሁን በዚህ ሁኔታ ማለት እንዴት መኖር አለብን? ወደ ትዳር እንዴት ነው መምጣት የምንችለው? የእግዚአብሔርን ፈቃድ እንዴት ነው የምናውቀው? ጮኛ ከሆነ በኋላ ደግሞ ወደፊት በጮኝነት ጊዜ እንዴት ነው መመላለስ ያለብን? ከዛ ደግሞ ጮኝነቱ አልቆ ሁሉ ነገር ተስማምቶ ወደ ጋብቻስ የምንገባው እንዴት ነው በሚል ከአንድ ብቻችሁን እስከ 2 እና 200 ድረስ አድርሼ ጨርሳለሁ ማለት ነው። እና እስከ ጋብቻ በር አድርሼ ነው ዛሬ ማታ ምን ሰናበተው። እስከ ጋብቻ በር እና በሩ ላይ ብቅ አርጌ ልክ ሙሴ ከነዓንን በሩቁ እንዳየ ጋብቻ በሩ ላይ ብቅ አርጌ አሳይቻችሁ ከዛ ነው ወደ ደንብ ኮራዶ መለሳለሁ ማለት ነው። ከዛም በኋላ መግባትና አለመግባባት የእናንተ ጉዳይ ነው ማለት ነው። መልካም። አንድ ወጣት እንደዚህ ይል ነበር ሁሉ ጊዜ እግዚአብሔር ቆንጆ ሚስት ስጠኝ ይላል። ክራይቴሪያችን ምን አይነት መሆን እንዳለበት በኋላ እናገራለሁ። ቆንጆ ሚስት ስጠኝ ይልና ምን ይላል? ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል። ብቻ ቆንጆ ትሆን ጸባይ በዱላ ይስተካከላል ይላል። እና በዚህ በ21ኛው ክፍለ ዘመን ምን አይነት ሰው ነው አልኩ። እንዴት እንደዚህ ታስብ? ጸባይ በዱላ አባቶቻችን እንደዚህ ያደርግ ነው። ይሄን አመለካከትን ቀይር። ብዙ ነገር ያው በጌታ አይደለም ሰውየው በዛኛው ዓለም ነው። የሚገርመው አግብቷል። ጸባይ በዱላ ይስተካከላል። እንኳን ዱላ ሊያነሳ የምትደበድብ ነው ያጋባው እሷ ነች በቃ የምታስተካክለው። አንዳንድ ጊዜ የከንፈራችን ፍሬ ይዞራል ወደኛ። ስለዚህ ማሰብ አለብን። እንዴት ነው ወደ ትዳር የምንገባው? የኛ ራሱ አመለካከታችን ጤናማ አእምሮ ለጤናማ ኑሮ። የመጀመሪያው አንድ ሰው ሌላ ሰው ከማግባቱ በፊት ከራሱ ጋር መግባባት አለበት የሚል ነው። ምክንያቱም ይሄ ከራሱ ጋር ያልተግባባ ሰው ሌላ ሰውም ቢመጣ አያኖርም። እንደውም ያኛውን የሌላትን ባህሪ እና ስለዚህ የመጀመሪያው ስለ ራሳችን ማወቅ አለብን። ስለ ራሳችን ማንነኝ እኔ ለመሆኑ የሚለውን እኔ ማንነኝ፣ ምንድነው ያለሁበት ደረጃ ያለሁበት ሁኔታ የሚለውን በደንብ ማወቅ ያስፈልጋል። ከራሱ ጋራ ያልተግባባ ሰው ሌላም ሰው ቢያገባ አስቸጋሪ ነው የሚሆነው። አንደኛ በቃሉ መሰረት ራሳችንን ማድረግ አለብን፣ መያዝ አለብን። በእግዚአብሔር ቃል ማደግ፣ በትምህርታችን በእውቀታችን ማደግ። ምክንያቱም ወደፊት ያለውና ወደ ኋላ ያለውን ማቀየር የለብንም። ሁሉን በጊዜ ቀስያን መጨረስ አለብን። እኔ ከልምዴ እንዳየሁት እስካሁን ድረስ ትልቁ ነው የሚማሩ ሰዎች አሉ፣ ባልና ሚስቶች ነው። ለምን
ቀስ እያልን ነው። ድሮ ትምህርት አልጨረስንም። ስለዚህ እንደኛ እንድትሆን አያስፈልግም። ይሁን እስካሁን ድረስ ማስተርስ ለመስራት እየጣርኩ ነው። 52 ዓመት ሆነኝ። እስካሁን ትምህርት አላለቀም። በጊዜ አልጨረስኩም እኔ። ስለዚህ ትምህርት ቤት ሰው ሲሄድ በጣም ብዙ በርግጥ በየጊዜው መማር ያስፈልጋል። ትምህርት ታውቃላችሁ በየ2 ዓመቱ ኤክስፓየርድ ይሆናል ይባላል። በተለይኛ የባበሻው ኮሚኒቲ የዛሬ 20 ዓመት ዲግሪ የሰራ እስከ ዛሬያችኑ ዲግሪውን ይዞ አለ፣ ግን ኤክስፓየርድ ይሆናል። በየ2 ዓመቱ አፕዴት መደረግ አለበት። ሆኖም ግን ለአፕዴቲንግ ነው እንጂ ትምህርት ግን ቀድሞ ዋና መሰረታዊ ነገሮችን መጨረስ ያስፈልጋል። አስቀድሞ እኔ ምንድነው ማድረግ ያለብኝ የሚል በትምህርት በኩል ዝግጅት፣ በራስ በኩል ራስን በመቀበል ዝግጅት፣ በጌታ ቃል በኩል የጌታን ቃል በማጥናት በደንብ የሚገባውን ማድረግ ያስፈልጋል። የመጀመሪያው ሌላ ሰው ከማግባታችን በፊት ከራሳችን ጋር መግባባት አለብን። ሰው ከራሱ ጋር ይጣላል። ለምንድነው ሰው ሱሳይድ ኮሚት የሚያደርገው? ለምንድነው? ከራሱ ጋር ተጣልቶ ነው። አንዳንድ ሰዎች እንደዚያ ነው የሚያደርጉት። አንዳንድ እህቶች በመስታወት ፊታቸውን ያዩና ምን መስላለሁ ይላሉ። ምን መስላለሁ? ሰው ከዝንጀሮ ነው መጣ የሚባለው እውነት ሳይሆን አይቀርም ይመስላል። የዳሪዮስ ቲዮሪ የሚመጣባቸው ማለት ነው። ሰው ከዝንጀሮ አይደለም የመጣው። ሰው በእግዚአብሔር እስትንፋስ የተፈጠረ ነው። መዝሙረ ዳዊት 139 ግሩምና ድንቅ አድርገህ ስለፈጠርከኝ አመሰግናለሁ ይላል። ግሩምና ድንቅ ሆኜ ተፈጥሬያለሁ። ስለዚህ ሰው ማንነቱ በፀጉሩ አይለካም፣ በአፍንጫው አይለካም። ድሮ ፀጉሯ ረጅም ይባል ነበር። ድሮ ወገቧ ቀጭን፣ ፀጉሯ ረጅም። አሁን ቀርቷል። ለምን? ፀጉሩ የግል ይሁን የመንግስት ይሁን አልታወቀም። የፀጉር ነገር አይታወቅም። በቃ አሁን ፀጉሯ የራሷ ነው ወይስ የመንግስት ፀጉር ነው? የወገብ ጉዳይ ደግሞ አሁን በቃ ጃንክ ፉድ መጣ። በቃ እንደ ዱባ ወደ ጎን ነው የምትሰፋው። ሁለቱም ወደቀ። እንግዲያውስ ድሮም ቢሆን ልክ አልነበረ። የሰው መመዘኛው ማንነቱ ውስጡ ነው። ፈሪሃ እግዚአብሔርነቱ፣ ጌታን መውደዱ፣ ሰውን ማክበሩ፣ ሰውን መውደዱ ውስጡ ነው። ስለዚህ የሰው ማንነቱ የሚለካው በውጭ አይደለም። አንዳንዶች ፓስተር በፌስቡክ ላይ አንድ ልጅ ጋር ተዋውቂያለሁ፣ በጣም ቆንጆ ልጅ ነው፣ ንግግሩ በጣም ደስ ይላል፣ ሁሉ ነገር ደስ ይላል፣ በስልክ ውስጥ ወድሻለሁ ይለኛል፣ እኔ ደግሞ ወድሃለሁ ለማለት አላየሁትምና ተቸገርኩኝ ይላል። ፎቶውን አይቻለሁ ግን ይላል። እኔ እንደዚህ እላለሁ፣ ትዳር በፎቶ እንቶ ፈንቶ ብያለሁ። ትዳር በፎቶ አይሆንም። ለምን? ፎቶ ልሙጥ ነው፣ ሰው ግን ጥልቅ ነው። ሰው ጥልቅ ነው፣ ፎቶ ልሙጥ ነው። አንዴ እንደዚህ አይተ ልሙጥ ነው፣ ጥልቅነቱን አያሳይም ፎቶ። እንዴት 50 ዓመት አብረሽ የምትኖሪውን 40 ዓመት አብረሽ የምትኖሪውን ሰው በፎቶ ብቻ ትመርጫለሽ ይላል። ከአንድ ጣራ በታች እኮ ከሁለት ሰው ጋር ስንኖር ከአንድ ጣራ በታች ካልተግባባን ከጣራ በታች ብዙ ጣራ አለ፣ ብዙ ጣር። ስለዚህ በፎቶ አይሆንም፣ በፍጹም በፎቶ አይሆንም። ማወቅ ያስፈልጋል። ማን ነው እሱ? ማነች እሷ? ያን ነገር የኛን ከጨረስን በኋላ ማለት ነው። ሌላው አንዳንዶቹ እኛ ቤተክርስቲያን የሉም። እዚህ በጣም ነው ደስ ያለኝ ፓስተር፣ በጣም ደስ ያለኝ ምን መሰለህ? ብዙዎች ምን ይላሉ? እኛ ቤተክርስቲያን ለኔ የሚሆኑ ሴቶች የሉም፣ ለኔ የሚሆን ወንድ የለም፣ ምራቃቸውን የዋጡ የሉም ይላሉ። እዚህ ምራቅ የዋጠ ሞልቷል። አየሁኝ፣ አሁን በጣም አየሁ፣ በጣም ደስ የሚል ነው። አንዴ ዞር ብላችሁ ተመለካከቱ። ያገባችሁ ወደ እኔ ተመልከቱ፣ ያላገባ ግን ተመልከት። የሚገርም ነው ይሄ። ጌታ ያደረገው ነው፣ ስሙ የተባረከ ይሁን። አዎ። እና አንዳንዶቹ እኛ ቤተክርስቲያን የለምና ከኢትዮጵያ እመጣለሁ ይላሉ። ሰው ኢምፖርት ኤክስፖርት አይደረግም። ከኢትዮጵያ የምታመጣው ምንድነው? ቡና ነው ማምጣት ያለብህ ከኢትዮጵያ። ጭኮ ምናምን ነው እንጂ ማምጣት ያለብህ። እዚሁ ለምን አትፈልግም ቤተክርስቲያን እላለሁ። እዚሁ ቤተክርስቲያን ለምን አትፈልግም ስል አንዳንዶች ይላል፣ አይ
የዚህ ሀገሮቹ ሲስተሙን ስለሚያውቁት ከኢትዮጵያ ነው ማመጣው ይሉኛል አንዳንድ ወንዶች። እንደዛ ሲስተሙን ታውቀዋለህ ይችላል። እኔ ምን እላለሁ? ሞኝ ነህ፣ የዋህ ነህ። የኢትዮጵያም ሴት መታ 3 ወር ነው የሚበቃት። ሲስተም ውስጥ ነው የምትገባው። ወዳው ሲስተም ውስጥ ነው። ጎበዞች ናቸው። ከወንድ ይልቅ ሴት በጣም ፈጣን ነው። በዚህ ሲስተም ውስጥ ነው በአንድ የምትገባው። ወንድየው እንደውም እኩል መተው ገና 6 ወር ዓመት ይፈጅበታል። እያየሁት ነው ይላል፣ እያጠናሁት ነው ይላል። ልክ አይደለም። ሲስተሙን ምናምን አትበል፣ የእግዚአብሔር ፈቃድ ብቻ ይሁን። አንዳንዶቹ ከኢትዮጵያ አምጥተው በጣም ብዙ ነገር ነው የምሰማው። አንዳንዶቹ ካላረገዘችና ካልወለደች እንትኑን ሁሉ ይሄንን ፕሮሰሱን ሁሉ አይጀምሩም። ካላረገዘች እዚያ ኢትዮጵያ ሆና መውለዷና አለመውለዷ ቼክ ማድረግ አለብኝ ይላል። ምን አይነት ዘመን ነው? ጧት እንዳስተማርኩት ይሄ የማይረባ አእምሮ፣ ከንቱ አእምሮ። ትዳር የሚመሰረተው በልጅ ላይ አይደለም፣ በሁለቱ ወጣቶች እውነተኛ ፍቅር ላይ ነው መመስረት ያለበት። እና ፕሮሰሱን ለምንድን ነው ያልጀመርክላት ስል ቆይ ቼክ እያረኩ ነው። ባለፈው ሄዶ ጌም ተጫውቶ መጥተዋል እና ማርገዟና ለማርገዟን እያየው ነው ይላል። ጌሙ ፉርሽ እንደሆነ ወይም ሰርቶ እንደሆነ እያየው ነው ይላል። ልክ አይደለም። ከዛ ስታረግዝ ደግሞ እነዚህ ያላገቡ ስለሆነ አንዳንድ ንግግሬ አይገባቸውም፣ አላገቡም። እና ያገባችሁ ሰዎች ናቸው የሚገባቸው። አንዳንዶቹ አይገባቸው፣ ቢገባቸውም ያፍራሉ። እኔ እንደማስተምረው እንዳየሁት ያላገቡ ወጣቶች በተለይ በዚህኛው ዘመን ካገባ ነው የሚቀራቸው ፕራክቲሱ ብቻ ነው እንጂ የማያውቁት ነገር የለም። እየደምድም ያለው በቃ እናንተ የማታውቁት ነገር የለም። ለዚህ ነው የምናስተምረው ፎርማል በሆነ ሸፕ እያደረግን በትክክለኛው መንገድ እንድትሄዱ ለማለት ነው እንጂ ብዙ ነገር ያውቃሉ እንጂ የማያውቁት ነገር የለም። እየደምድም ያለው በቃ እናንተ የማታውቁት ነገር የለም። ለዚህ ነው የምናስተምረው ፎርማል በሆነ ሸፕ እያደረግን በትክክለኛው መንገድ እንድትሄዱ ለማለት ነው እንጂ ብዙ ነገር ያውቃሉ። አንዳንድ ቤተሰቦች የዋሃች ናቸው። አንድ ሴት እንደዚህ ብላኛለች። የ16 ዓመት ልጅ የ15 ዓመት ልጅ ናት። አዎ የ15 ዓመት ልጅ ናት። እና በቃ ሳያት ቤት ውስጥ በእኛ ሀገር አማርኛ ምን ይባላል? ፍንዳታ ይባላል። በዚህ በእንግሊዘኛው ፋይሬጅ የሚለው ፍንዳታ ነው። በአማርኛ ፍንዳታ ናት። በቃ ልጅቷ በቃ እናቷ እያናገረቻት አሰማም። እዚህ ወጥፋ እንትን ትላለች። ከዛ እንዲያናግራት ፈለግኩና ነካነካ ደህና ነሽ ወይ? ደህና ነኝ፣ አም ጉድ አም ፋይን ምናምን ትላለች። ከዛ ጀመርኩኝ። እናቱ እዚያ አለች። እንዴት ነው ትምህርት እንዴት ነው ጓደኛስ ምናምን ስል እናቱ ጣልቃ ገብቶ ፓስተር የኔ ልጅ ትንሽ ልጅ ስለሆነች አታንሳባት፣ እንደዚህ የወንድና የሴት ጉዳይ አታንሳባት አለች። ትንሽ ልጅ ናት አለች። እዛው የሽ 15 ዓመት ልጅ ትንሽ አይባል፣ ፍንዳታ ነች፣ ፋይሬጅ ናት። አንዳንድ ወላጆች እንትና እሺ አልኩ። 15 ከሁለት ዓመት በኋላ በ17 ዓመቷ ትንሽ ናት የተባለችው ራሷ ሕፃን ናት የተባለችው ሕፃን ይዛ መጣች አርግዛ። የ6 ወር ሆና ታወቀች በቃ። እና ሴትዮዋ መታ ነው ይቅርታ የጠየቀች። ያን ጊዜ እግዚአብሔር የሚናገረው ነገር ነበር። እኔ ነኝ ልጄን አላቃትም ነበር ለካ። ወገኖቼ አንድ ነገር ልንገራችሁ፣ የጊዜው ነገር ያልፋል፣ የእግዚአብሔር ነገር ግን አያልፍም። ስለዚህ ሲስተሙን አታውቀውም፣ ሲስተሙን ያውቀዋል፣ ወይም ራቅ አላጡም፣ እንደዚህ የሚባል ነገር የለም። እየጸለይን አምላኬ እኔ ካንተ የሆነች ፈልጋለሁ፣ ካንተ የሆነ ፈልጋለሁ፣ ቀሪ ዘመኔን አንተን ለማስከበር ፈልጋለሁ ስንል እግዚአብሔር የልባችን የሚያጌታ ከየትም አድርጎ ያዘጋጃል። እሱ ሴት ሚስት ከጎን ነው የምትገኘው፣ ከጎን ነው። አሁን ይሄን እኮ እዚህ ከጎን ተቀምጣ ይሆናል፣ እዚሁ ቤተክርስቲያን ማለት ነው፣ ወይም እዚሁ ከተማ ሩቅ ያስባለሁ። መጸለይ ነው የሚያስፈልገው። ከ25 ዓመት በፊት እኔ ጸልይ ነበር ጮኛ ለማግኘት ማለት ነው። ቃለ ሕይወት ቤተክርስቲያንን ፓስተር ያውቀዋል እና ጸልይ ነበር። እኔ የምጸልየው እንግዲህ ከ25 ዓመት በፊት 7 ዓመት በጮኝነት ቆይተናል። በእርግጥ በኋላ እናገራለሁ ስንት ዘመን ነው መቆየት ያለብን የሚል። 7 ዓመት እንድትቆዩ አልመክርም፣
ምክንያቱም በእኛ ዘመን ንፋስ አልነበረም። አሁን ጮኛሞችን የሚለያይ ንፋስ ተነስቷል። ለዚያውም አውራቂስ የሚባል ንፋስ እና 7 ዓመት እንድትቆዩ አልመክርም። ስንት ዓመት ነው መቆየት ያለባችሁ? በኋላ አወራለሁ። እኔና እሷ 7 ዓመት ቆየን በጮኝነት። እንደገና 25 ዓመት በትዳር 32 ዓመት በፊት ነው ማቃት ማለት ነው። ግን ከዛ በፊት ጸልያለሁ። ጸልየው ምን ብዬ ነው? እሷንም ሳላ ጌታ ወደፊት አንተን የምትፈራ አብራኝ የምታገለግል እውነተኛ ሚስት አንተ አዘጋጅልኝ እያልኩ ጸልያለሁ። ለ3 ዓመት ጸልይ ነበር። ዝም ብዬ ሳላቃት ማን እንደሆነች ዝም ብዬ፣ ምክንያቱም ገና ትምህርት ላይ ነኝ። ግን ጸልይ ነበር። ምክንያቱም ሰው የሚጸልየው እኮ ሳያገባ እንደማይኖር ካወቀ ነው። አንዳንድ ስጦታ የተሰጣቸው ሰዎች አሉ፣ ሳያገቡ እንዲሁ ጃንደረባ ሆነው የሚኖሩ ሰዎች አሉ። መጽሐፍ ቅዱስ ላይ 3 አይነት ጃንደረቦች አሉ። አንደኛው ከእናቱ ማህፀን ጃንደረባ የሆነ ነው። በትንሽ ተንተን ለማድረግ የጾታ አካል የሌለው እንደማለት ነው። የሽንት መሽና ያለው ግን የግብረ ስጋ ግንኙነት መፈጸም አይችልም ማለት ነው። ሁለተኛው ደግሞ ሰው የሰለበው ነው። ያ በሀገር መጥፎ ባህል የሴክስ ኦርጋኑን አስወግደዋል። ሽንት መሽናት ይችላል ግን ሴክስ መፈጸም አይችልም። ሶስተኛው ሰው everything is complete ግን ራሱን ለመንግስተ ሰማይ የሰለበ ነው። እንዲህ አይነቱ ከጌታ ካልተሰጠው በስተቀር አይቻልም ይላል። ስለዚህ እነዚህ 3ቱ አያገቡም። ከዚህ ውጭ ያለ ሰው ያገባል። እኔ ታዲያ ከዚህ ውጭ ነበርኩ፣ ከ3ቱም ውጭ ነበር። ስለዚህ ማግባት አለብኝ አልኩ። እዚህ 3 ውስጥ ያለ ሰው እዚህ ውስጥ ቢኖር በትህትና ቀስ ብለህ ወጥተህ ብትሄድ ይሻላል። እንግዲያውስ እንደዚህ ካልሆን አንዳንዶች ያፍራሉ። ጮኝነት ለመጠየቅ እንኳን ለመጸለይ የሚያፍራሉ። ለእግዚአብሔር ለመጸለይ እኮ ነው አይ ብለው የሚያፍራሉ። በፍጹም እንደዚህ አይነት አመለካከት፣ ማግባት ክቡር ነው። ማግባት ደስታ ነው። አሜን። ማፈር የለባቸው፣ መጠየቅ አለባቸው። አንዲት እግዚአብሔርን ጮኛ ስጠኝ ለማለት አፍራ ስትጸልይ ምን አለች? በዙሪያ በኩል ሄደች፣ ጌታ ሆይ እንግዲህ አንተ ታውቃለህ፣ ለእናቴም ጥሩ አማች ስጣት አለች። የእናቷ ጥሩ አማች የማባል ነው? የሷ ባል እኮ ነው። የሷ ባል ነው። ለእኔ ጥሩ ባል ስጠኝ ከማለት ይልቅ በእናቷ በኩል በሾርኔ ኖ። እግዚአብሔር ቸር አምላክ ነው። በቀጥታ ነው እንትን ማለት። ስለዚህ እኔ ለ3 ዓመት ጸለይኩ ማነች ብዬ። ከ3 ዓመት በኋላ ደግሞ እንደዚህ አልኩኝ፣ አሁን ደግሞ በቤተ ክርስቲያኔ ለኔ የምትሆነው የትኛዋ ነች አልኩ። እየቀረብኩ ነው። መጀመሪያ ዝም ብዬ ራንደምሊ ጥሩ ሚስት አንተን የምትወድ እኔን የምትወድ ስጠኛል። ከ3 ዓመት ጸሎት በኋላ ደግሞ አሁን ደግሞ በቤተ ክርስቲያኔ ለኔ የምትሆን የትዋ ነች አልኩ። በቤተ ክርስቲያኔ ያልኩት በዛን ጊዜ ቃለ ሕይወት ነበርኩ። በቤተ ክርስቲያኔ ያልኩት ከሙሉ ወንጌል አላገባም ከመስጠት ክርስቶስ አላገባም ማለት ሳይሆን እዚሁ ቤተ ክርስቲያኔ ያልኩት ስትወጣና ስትገባ ለማየት እንዲያመቸኝ ነው። እዚህ ቤተ ክርስቲያኔ ያልኩት። አንዳንዶች የዋህ ናቸው። ከሌላ ኳየር የሚመጡ እዚህ የሚዘምሩ አሉ ተጋብዘው። ከሌላ አላውቅም እዚህ አሜሪካ ነገር እንደዚህ ይደረግ እንደሆነ። ኢትዮጵያ ከቃለ ሕይወት ነን ከሙሉ ወንጌል ኳየሮችን እንጋብዛለን፣ ከመሰረተ ክርስቶስ እንጋብዛለን፣ መጥተው ያገለግላሉ። እና አንዳንድ ወንድ እዚህ ቁጭ ብለው በስተቀኝ በኩል ያለችው ልጅ ስትዘምር ወደ ቀኝ ወደ ግራ ዘመም የምትል እሷ የኔ ነች ይላል። እዛ ቁጭ ብለው እሷ ያንተ አይደለችም የራሷ ነች ይላል። በምን ታውቃለህ? አታውቃትም። ዛሬ ነው ያያት። ኖ ከቤተ ክርስቲያኔ ያልኩት ለማየት እንዳመቸኝና 4 እህቶች ወደኔ መጡ ማለት እነሱ አልመጡም፣ እኔ ነኝ ያመጣኋቸው በአምሮዬ። 4 እህቶች አሰብኩ ማለት 4 እህቶች አሰብኩ። በነገራችን ላይ ማሰብ ይቻላል፣ መመኘት ነው የማይቻለው። ዝም ብሎ እዚህ መሳሪያ የሚጫወተውንም የሚዘምረውንም የሚመራውንም 4ቱንም ዝም ብለሽ በማህበር ማደራጀት የለብሽም። 4ቱንም ነገር ግን ጌታ ከነዚህ ከ4ቱ ለኔ የትኛው ይሆን ባል ማለት ግን ይቻላል። ማሰብ ዝም ብሎ ማሰብ ማለት ከነዚህ ምርጫ ውስጥ አስገብቶ ይቻላል። ለዛውም 4ቱ ሳያውቁ ነው እንጂ ከበደንም አይክፋ፣ ዓለሙንም አይክፋ፣ ቢኒም አይክፋ፣
ከሌም አይክፋ ብሎ ዝም ብሎ በወረፋ እንትን ማለት አያስፈልግም። በኋላ እናገራለሁ። ወደ 15 አይነት የሴቶች አይነት አሉ። የሚመልሱ ቶሎ፣ የሚያመላልሱ፣ የሚቀምሱ የሚል አለ በኋላ። እና 4 እህቶች ወደ እኔ መጡ። ስለዚህ እኔ አንድ ነኝ የማገባውም አንድ ነው። 4 ሴት ማግባት አልችልም። የፈረስ ጉልበት የለኝም 4 ሴት ማገባበት። ሁለተኛ የእግዚአብሔር ቃል አይፈቅድም። ስለዚህ እኔ ምን አልኩኝ? 3ቱም በቢግ ዲስካውንት መቀነስ አለብኝ ብዬ ጸለይኩ እና አንዷን ጣልኩ። እችኛዋ የሀብታም ልጅ ስለሆነች ማግባት አልችልም ማለት። እችኛዋም እንደዚሁ ከጣልኳት ባለቤቴ አንዷ እሷ ነች። አሁን ያገባኋት ባለቤቴ እሷንም ጥያለሁ። እሷም ቤተሰቦቿ ሀብታሞች ናቸው። እኔ ደግሞ በድህነት ያደግኩ የገበሬ ልጅ ነኝ። እግዚአብሔር ነው በጸጋው እሱ ውስጥ አስገብቶ እንደዚህ ቀባብቶ አበጃጅቶ ለዓለም እንድጠቅም አድርጎ ያወጣኝ እሱ ነው እንጂ እኔ አስተዳደጌ ራሱ 11ኛ ክፍል 11 ዓመት ሲሆነኝ ነው ራሱ ትምህርት ቤት የጀመርኩት። 11 ዓመት ትምህርት የሚያስተምረኝ የለም ነበረ። እኛ ሀገር ትምህርት የሚጀመረው ለትምህርት መድረሱ ልጅ የሚታወቀው እንዲህ አድርጎ ጆሮውን ከነካ ይሄን ከነካ ለትምህርት ደርሷል ይባላል። የእኔ ታዲያ ትከሻይን ይነካል አልፎ። እና በቃ ሳልማር ነው የቆየሁት ብዙ ዘመን ሳልማር። በኋላ ነው እግዚአብሔር እኔን ስላመንክ አትዘገይም አለኝ። አትዘገይም አለና እሱ አፋጥኖ እዚህ ያደረሰ ስሙ የተባረከ ይሁን። እና እነዚህ የተማሩ ናቸው። እሷ ደግሞ የሀብታም ልጅ ናት አልኩ። የሀብታም ልጅ ነኝ። የዛሬ 30 ዓመት በፊት ቤተሰቦቿ ቦኖ ውሃ ያስቀዱ ነበር። ስለዚህ ሀብታም ናቸው። አንዳንዶቻችሁ አታውቁም። አይ ነው ቦኖ ውሃ 5 ሳንቲም ተከፍሎ 10 ሳንቲም ተከፍሎ የሚቀዳበት የቧንቧ ውሃ የለም ሰፈሩ። እነሱ ቤት ነው ያለው። ሄደን እንቀዳ ነበር። እኔም ውሃ ልቀዳ ሄጄ ነው ፍቅር ቀድቼ የተመለስኩት። ስሙ የተባረከ። እና እሷንም ጣልኩኝ፣ ሌሎችንም ጣልኩኝ። ከዛም በኋላ ይችኛዋ ብዬ አንዷን አስቀመጥኩኝ። ግን አልወዳትም። በጌታ ነው ወዳት እንጂ በተቃራኒ ጾታ ፍቅር የለኝም። ልብ በሉ፣ የምትወጂው ሰው ነው ማግባት ያለብሽ። ወደሽ እንጂ ተገደሽ አይደለም። ወደህ ነው የምትወዱትን ሰው ነው ማግባት ያለባችሁ። አልወዳቸውም፣ ሌሎቹን 3ቱን አልወዳቸውም። በጌታ ግን ወዳቸዋለሁ። እና ስለዚህ ተመለስኩኝ፣ እሷ ጋር ተመለስኩና በቃ ደብዳቤ ጽፌ ሰጠው። ግጥም አድርጌ ደብዳቤ። እኔ ግጥም መጻፍ እችላለሁ። ከድሮ ጀምሮ እግዚአብሔር ስጦታ መግጠም ብቻ ሳይሆን ማገጣጠም ሁሉ እችላለሁ። እና ያንን ጽፌ ሰጠዋት። እና በቃ ከፍታ አነበበችው። እሷ ቤት ሄጄ ውሃ ምን ቀዳ መስለን እነሱ ግቢ በጠዋት ፀሐይ ይወጣል፣ እኛም ጋር ከ5 ደቂቃ በኋላ ይወጣል። ግን እነሱ ፀሐይ ደስ ይላል። በቃ እና የሰፈር ወንዶች ምናምን ወጣቶች እዚያ እንሄዳለን። አንደኛ ቦኖ ውሃ አለ፣ ሁለተኛ በቃ ሶሻብል ነው ሰፈሩ። እዚያ ሄደን ቁጭ አልኩኝ ለመስጠት። ደብዳቤውን በኪሴ አድርጌያለሁ። እስቲ ወረቀት ስጠኝ፣ የሆነ ዝም ብሎ ወረቀት። ኦኬ እዚህ አለኝ። እና ደብዳቤውን በኪሴ አድርጌያለሁኝ። እና እንደዚህ አድርጌ በኪሴ አድርጌ ደብዳቤውን እንዲህ አድርጌ ሄጄ ቁጭ አልኩኝ። የሚገርመው ላጥ ያለች መታ እዚህ አጠገቤ ቁጭ አለች። ሌሎች እኮ 6 ወንዶች አለን። አንድ ነገር ልንገራችሁ፣ የእግዚአብሔር ፈቃድ ከሆነ አንደኛውን ፓርቲ ብቻ አይደለም በፍቅር የሚያስጨንቀው፣ ያኛውንም ፓርቲ ደህና አድርጎ ነው የሚሰራው። ለካ እኔ ብቻ አይደለም እሷም ተወደኝ ነበር። ግን የሀገራችን ባህል ስላለ ምልክት ነው የምታሳየው እንጂ አትናገርም። አሁን ሌሎች ወንዶች ጋር ሄዳ ለምን አትቀመጥም? ለእኔ እዚህ አጠገቤ መታ ለምን ሻጥ ብላ ቁጭ አለች? እዚህ ስለምትፈልገኝ ነው። በኋላ ነው ያወቅኩት። አንዳንድ ምልክት የማይገባው ወንድ አለ፣ ቦምብም ቢፈነዳ ማለት። እና ወንዶች ምልክት ማየት አለባቸው። እዚህ ሀገርም ብንሆን ትንሽ ገለጥ ያለ ነው። እዚህ ሀገር ስለምንኖር ግን ስቲል ያኛው ባህል ባለ ሁኔታ ስላደገን ምልክት ያሳያሉ። እና መታ ቁጭ አለች። እኔም እንድትወስደው ብዬ ከርፈፍ አድርጌ ወደ ሌላ ሰው ማውራት ጀመርኩ።
እና ወደ ሌላ ሰው ሳወራ ይሄንን ላጥ አድርጋ ወሰደችው። ሌሎቹ ጓደኞች አንቺ የሰው ወረቀት ምንድነው ምናምን ይሏታል። አንብባ ምን ብላ አምጥታ መለሰችልኝ። ከዛም በኋላ እነሱ ቤት ማታ ሄዳል። ለምን የነሱ ይሄ አካዳሚ እንትን ሂሳብ ምናምን አስጠኝ ነበርኩ፣ አስጠኛለሁ። በኋላ እኔም ዘግቼ ብማርም ደረስኩባቸው ማለት ነው የሀብታሞቹ ልጆች ጋር። ስለዚህ አስጠናለሁ ማታ እየሄድኩ እና ማታ ሄጄ በስክሪፕቶ በትልቅ ወረቀት ሳሎን ቤት አባዬማ እየሄድ ወንድሞች ተሰብስበዋል። በትልቅ ወረቀት የጠዋቱን ነገር ከምን አደረሽው ብዬ ገፋ አረኩላት ወረቀቱን። ከስሩ እንደዚህ ብላ መለሰች፣ ሁሉንም ነገር ትምህርታችን ስንጨርስ እንደርስበታለን የሚል መለሰች። ከዛ እኔ ደግሞ በሁለተኛው ቀን አላጠገበኝ መልሱ። የትናንትናውን ነገር ከምን አደረሽው ብዬ ገፋ አረኩ። the same respond እሷ ትምህርታችን እንደርሳለን። በሶስተኛ ቀን የትናንት ወዲያው ነገር ከምን አደረሽው the same respond። መጨረሻ እንደዚህ የጻፍኩ የማያረባውና ልክስክሱ እኔ ነኝ፣ ሁለተኛ እዚህ ቤት አልመጣም ብዬ ጽፌ ሰጠው። ግን አልቻልኩም መቅረት። እሷን ማየት ፈልጋለሁ፣ በጣም ነው የምወዳት። መጨረሻ ላይ ሁሉ ነገር ካለፈ በኋላ መጨረሻ ላይ አንድ ሳምንት ነው የቆየችው። ደብዳቤ ጽፋ መለሰችልኝ። ደብዳቤው ገና ስከፍተው ወረቀቱን ገለጥ ሳረገው ገና ጫፉ ላይ እንደዚህ ይላል፣ በለጋ ጣቶች ከፈታ አድርገውና ይላል። ይሄ ነገር ለጋ ጣት ካለበት መልሱም ለጋ መሆን አለበት አለ እና ምን ይላል? በለጋ ጣቶች ከፈታ አድርገውና ይላል። እንደዚህ ይላል፣ እኔም እኮ ወድሃለሁ፣ እኔም ስጸልይ ነበረ፣ የእግዚአብሔር ፈቃድ እንደሆነ አረጋግጫለሁኝ፣ ተስማምቻለሁ ይላል። 7 ዓመት አብረን ኖርን። 7 ዓመት እንደ ወንድሟ ነው መስለው። እኔ በኋላ ልንጋባ ለቤተሰብ ስንነግር ዘመድ አይደላችሁም እንዳሉ ዘመድ ነው ምን መስለው። ይሄ በዚህ ዘመን እንደሚነሳው ከጋብቻ በፊት እንሞካከር ምናምን የለም፣ እንመካከር ነበር ያለው። ከጋብቻ በፊት እንመካከር ነበር እንጂ አንሞካከር። አንዳንዶች እንደዛ ይላሉ፣ እንሞካከር ይላሉ። በግብረ ስጋ ግንኙነት ወደፊት ጤናማ አንሆን እንደው እንጣጣም እንደው እንመካከር። ይሄንን ሐሳብ ያመጣው ማለት ታውቃላችሁ ሰይጣን ነው። ተጣጣሙ እንደው አትጣጣሙ ብሎ ሰይጣን ነው። ሰይጣንን ደግሞ አትመኑት። አንደኛ ውሸተኛ ነው፣ ሁለተኛ በዚህ ደግሞ በጣም ውሸተኛ ነው። በትዳር ጉዳይ ሰይጣን አያውቅም። ለምን? ስለ ግብረ ስጋ ግንኙነት እሱ አያውቅም። ለምን? ሚስት የለውም ሰይጣን ሞክሮ አያውቅም በዚህ ጉዳይ ላይ ሚስት ስለሌለው እኛን ነው ማመን። እኛ ሚስት ያለንን